ጋይስ የምሬ ነው ማለት ማሰብ ያለባችሁ ነገር ስላለ ማለት ነው። መረዳት ያለባችሁ ነገር ስላለ እንድትረዱ ስለምፈልግ ነው። ይሄ አሁን የተመጣበትና እየተደረገበት ያለው ነገር ትክክል አይደለም። ልጆቻችን ትዳር መስርተው በትዳር እንዳይኖሩ፣ ሴቶች ባል አግብታ ለባሏ ታምና ወይም ለባሏ ተገዝታ ታዛ እንዳትኖር እንደ ልቧ ሁና የሚዲያ የሚባለው ነገር ላይ መታ እንደ ልቧ ሁና እንድታወራና እንድትናገር ድፍረትና ሞራል እየሆኑ ያሉ ሰዎች አሉ። የምታዩት ነው። በእርግጥ የነሱ ዓላማ የነሱ ተግባር እውነት እንደሚሉት ለሴት መብት ለሴት ልጅ መቆም፣ ሴትን ልጅ ድምፅ መሆን፣ የተጎዳች አጠገብ ወይም ደግሞ ጥቃት የደረሰባትን ሴትን ልጅ ድምጿን ማሰማት ሳይሆን የራሳቸው ድብቅ የሆነ አጀንዳ አላቸው። የአጀንዳቸው ደግሞ እንደሚታወቀው ተሰሚነት አለን፣ እኛ እንሰማለን፣ እንታያለን፣ እንደመጣለን ብለው የተለያዩ ሴቶችን ወደ እነሱ ስቦ አስገብተው የእነሱን ዓላማ እንዲያሳኩላቸው እያደረጉ ነው ያሉት። እኛ ሃይማኖት አለን፣ እኛ ኢትዮጵያኖች ሃይማኖት አለን፣ ቤተሰብ አለን፣ ሃይማኖት አለን፣ ቤተሰብ አለን፣ ባህል አለን። በዚህ ትውልድ ልክ በውጭ ሀገር እንደሚኖሩት ሴቶች ወይም ደግሞ እንደሚኖሩት እንስቶች የእነሱን ማንነትና ባህሪ ይዘን ለእኛ ለሀገራችን እንስቶች እንደዛ መሆን አለባችሁ ብለን መከራከር የለብንም። በእውቀት ሊሆን ይችላል ልትከራከሪያትና ልታስተምሪያት የምትችይው። ተማሪ፣ ራስሽን ቻይ፣ የራስሽ ነገር ይኑርሽ ማለት መጠንከርን፣ መብለጥን፣ ሴትነትን፣ የወንድ እጅ ተጠቃሚ ሁና አለመኖርን፣ ጀግንነትን ነው እንጂ ልታስተምሪያት የሚገባው። ሚዲያ ላይ እያንዳንዱ ነገር ላይ ተከታትላችሁ መታችሁ ወንድ ልጅ ለወንድ ልጅ ምግብ መስራት የለብሽም፣ ወጥ መወጥ የለብሽም፣ ወጥ መስራት የለብሽም፣ ወንድ ልጅ አብረን እናድጋለን ሲልሽ አብረሽም ላይክ እኔ አይዶን ጋይስ አላቅም። ምናልባት አስተሳሰቤ አነጋገሬ የበሳል ሴት አነጋገር ሊሆን ይችላል። ነገር ግን ሳየው የሚገባኝ ነገሮች አሉ። በራሴ የሚደረሱብኝ በሴትነቴ በእናትነቴ የደረሱብኝን ነገር ታውቁታላችሁ። ብዙ ነገር አድርሰውብኛል አውቃለሁ። ይህንን ለእናንተም አዲስ አይደለም። ግን አላማው ይሄ አይደለም። ወንድ ልጅ ሴት ልጅ ለወንድ ልጅ ምግብ መስራት፣ ለወንድ ልጅ መታዘዝ፣ ወጥ ማብሰል፣ እንጀራ መጋገር፣ አቅርባ መስጠት፣ የእሱን ልብስ ማጠብ፣ የእሱን መንከባከብ ጋይስ ሽንፈት ነው እንዴ? ይሄ ውርደት ነው እንዴ? ይሄ ትክክል ማለት አዎ ከቤተሰቦቻችንም ቢሆን ከባህላችንም ቢሆን